እስኪ አስቡ፣ በፓናማ እጅግ አደገኛና ጥቁር ደን ውስጥ ሙሉ በሙሉ ተስፋ ቆርጣችሁ ጠፍታችኋል። ምንም አይነት መብራት የለም። ስልካችሁ የኔትወርክ ምልክት አያሳይም። ከሌሊቱ 7 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ በዛ አስፈሪ ጨለማ ውስጥ ካሜራችሁን አንስታችሁ ወደ ባዶ አየር፣ ወደ ዛፎችና ወደ ድንጋዮች ከ90 ጊዜ በላይ ፍላሽ እያበራችሁ ፎቶ ታነሳላችሁ። እነዚህ ፎቶዎች ለምን አነሳችሁ? በጨለማ ውስጥ የሆነ ነገር አይታችሁ ነው? እርዳታ ለመጠየቅ ነው? ወይስ ከኋላችሁ የሆነ አካል ቆሞ ፎቶ እንድትነሱ እያስገደዳችሁ ነበረ? ይህ በ2014 ዓመተ ምህረት በፓናማ የተከሰተና በዓለማችን ታሪክ ውስጥ እጅግ አሰቃቂና ምስጢራዊው የክሪስ ክሬመርስና የሊሰኔ ፍሩን ታሪክ ነው። ሁለቱ የሆላንድ ተማሪዎች ለሽርሽር ወጥቶ በደን ውስጥ ሳይመለሱ ቀሩ። ከወራት በኋላ ቦርሳቸው ሲገኝ በውስጡ በነበረው ካሜራ ውስጥ የነበሩ ፎቶዎች ግን የዓለማችን መርማሪዎች ደም የሚያቀዘቅዙ ነበር። ዛሬ ይህ ያልተፈታው አሰቃቂ የደን ምስጢር ሙሉ በሙሉ እንመረምረዋለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በ2014 ዓመተ ምህረት በማርች ወር ላይ ነው። የ21 ዓመቷ ክሪስና የ22 ዓመቷ ሊሰኔ የተባሉ ሁለት የሆላንድ ወጣቶች ወደ ፓናማ ተጓዙ። ዓላማቸውም በፈቃደኝነት ልጆችን ማስተማር፣ ስፓኒሽ ቋንቋ ማለማመድና አገሪቷን መጎብኘት ነበረ። ኤፕሪል 1 ቀን 2014 ዓመተ ምህረት ጠዋት ሁለቱ ልጃገረዶች ኤል ፒያኒስታ የተባለውን ውብ ነገር ግን አደገኛ የደን መንገድ ለመጎብኘት የቆዩበትን ሆቴል ውሻ ይዘው ወጡ። በቀኑ አጋማሽ ላይ በካሜራቸው የተነሱ ፎቶዎች ፈገግታ በተሞላ ሁኔታ ደስተኛ እንደነበሩ ያሳያል። በደኑ ውበት እየተደሰቱ እስከ ተራራ ጫፍ ድረስ ተጓዙ። ነገር ግን ከቀኑ 7 ሰዓት በኋላ የታሪኩ አቅጣጫ ሙሉ በሙሉ ተቀየረ። በመደበኛ ሁኔታ ከቀኑ 10 ሰዓት በፊት ተመልሶ መምጣት ነበረባቸው። ነገር ግን ውሻው ብቻውን ወደ ሆቴል ተመለሰ። ልጃገረዶቹ የውሃ ሽታ ሆኖ ቀሩ። በሚቀጥለው ቀን ጧት ከቋንቋ ትምህርት ቤት መሪ ጋራ ቀጠሮ የነበራቸው ቢሆንም አልተገኙም። ወዲያውኑ ፍለጋው ተጀመረ። ቤተሰቦቻቸው ከሆላንድ ብሔራዊ ፖሊስ ጋር ወደ ፓናማ መጡ። የፓናማ ፖሊስ ሄሊኮፕተሮች፣ የሰነጠሉ ውሾችና የአካባቢ ጎሳዎች ደኑን አሰሱ። ነገር ግን ለ2 ወራት ያህል ምንም አይነት ፍንጭ ማግኘት አልተቻለም። ከ10 ሳምንታት በኋላ በሰኔ ወር 2014 ዓመተ ምህረት አንዲት የአካባቢዋ ገበሬ በወንዝ ዳርቻ ላይ አንድ ሰማያዊ ቦርሳ አገኘ። ቦርሳው በውሃ አጠገብ ቢገኝም በውስጡ ያሉ ዕቃዎች ግን በደንብ የተጠበቁና ደረቅ ነበሩ። በቦርሳ ውስጥ የሁለቱ ልጃገረዶች የጡት ማሳዣ፣ 2 የፀሐይ መነጽሮችና $830 የሌንሰን ካሜራና የሁለቱ አይፎን እና ሳምሰንግ ስልኮች ተገኙ። የፎሬንሲክ ባለሙያዎች ስልኮቹን ሲመረምሩ ያገኙት መረጃ ልብን የሚሰብር ነበር። ልጃገረዶቹ ከጠፉ ከ2 ሰዓታት በኋላ ማለትም ከቀኑ 10 ሰዓት ከ39 ላይ የመጀመሪያው የአደጋ ጥሪ ለማድረግ ሞክረው ነበር። በሚቀጥለው ቀናት በተደጋጋሚ ጥሪ አድርገዋል። ነገር ግን በደኑ ውስጥ ኔትወርክ ባለመኖሩ አንድም ጥሪ አልፎላቸው አያውቅም። የሚገርመው ግን ከኤፕሪል 5 ጀምሮ የክሪስ አይፎን ስልክ ላይ የተሳሳተ የፒን ኮድ በተደጋጋሚ ገብቶ ነበረ። ይህ ማለት ስልኩን ለመክፈት የሞከረ ሌላ ሰው ነበረ ወይስ የክሪስ ሕይወት አልፎ ሊሰኔ ስልኳን መክፈት አቅቷት ነበረ? ጥያቄው እስካሁን መልስ አላገኘም። በጉዳዩ ላይ እጅግ አስፈሪ ምዕራፍ የተከፈተው የሊሰኔ ካሜራ ምርመራ ሲደረግ ነው። ኤፕሪል 8 ቀን ልጃገረዶቹ ከጠፉ በ8ኛው ቀን ከሌሊቱ 7 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ በካሜራ
90 ፎቶዎች ተነስተዋል። ፎቶዎቹ ሙሉ በሙሉ የተነሱት በከፍተኛ ጨለማ ውስጥ በካሜራ ፍላሽ ብቻ ነበረ። በፎቶዎቹ ላይ የዛፍ ቅርንጫፎች፣ ድንጋዮችና በካርቶንና በፕላስቲክ የተሰሩ እንግዳ ምልክቶች ይታያሉ። በአንዱ ፎቶ ላይ ደግሞ የክሪስ የጭንቅላት ጀርባና ደም ያረፈበት የሚመስል ጸጉር በቅርብ ተነስቶ ይታያል። እነዚህ ፎቶዎች ለምን አነሱ? በጨለማ ውስጥ እርዳታ የሚሰጣቸው ሄሊኮፕተር አይቶ በፍላሹ ምልክት ለመስጠት ወይስ በጨለማ ውስጥ የሚከተላቸው አደገኛ አካል ለማየት? ነገር ግን ትልቁ እንቆቅልሽ ፎቶ ቁጥር 509 ነው። በቀን ፎቶዎችና በሌሊት ፎቶዎች መካከል ያለው ፎቶ ቁጥር 509 ሙሉ በሙሉ ጠፍቷል። ፎቶዎቹ በካሜራ ላይ አልተሰረዘም፣ በኮምፒውተር ሶፍትዌር ብቻ ነበር የጠፋው። ይህ ማለት ሶስተኛ ወገን ወይም ነፍሰ ገዳይ በጉዳዩ ውስጥ አለበት ማለት ነው። ከቦርሳው መገኘት በኋላ የፖሊስ ቡድኖች ፍለጋ አደረጉ። ያገኙት ነገር ግን አሳዛኝ ነበረ። የሌንሰኔ እግር አጥንት አሁንም በጫማ ውስጥ እንደነበረ ተገኘ። እንዲሁም የክሪስ የዳሌ አጥንት ተገኘ። የፎሬንሲክ ምርመራ እንደገለጸው የሌንሰኔ አጥንት ላይ የስጋ ቅሬቶች ነበሩበት። የክሪስ አጥንት ግን ሙሉ በሙሉ ነጭና የተወለወለ ነበረ። ይህ አጥንቷ በኬሚካል መታጠቡን ያሳያል የሚሉ መርማሪዎችም አሉ። ከዚህ ጋር በተያያዘ ሁለት ዋና መላምቶች ቀርበዋል። የመጀመሪያው መላምት የደን አደጋ ነው። ልጃገረዶቹ ከመስመር ወጥቶ ጠፉ፣ ወደ ወንዝ ወደቁ፣ ተጎዱ፣ በራብና በቅዝቃዜ ሕይወታቸው አለፈ። ሁለተኛው መላምት የነፍሰ ገዳይ ጥቃት ነው። በአካባቢው የሚኖሩ አደገኛ የወንጀል ቡድኖች ልጃገረዶችን አፍኖ ወስዷቸው ፎቶ ቁጥር 509 የሰረዙና አጥንቶቻቸውን በኬሚካል ያጠቡ በዚሁ ጉዳይ ነበረ። እስከ ዛሬ ድረስ የክሪስ ክሬመርስና የሌንሰኔ ፍሩን አሰቃቂ አጋጣሚ በይፋ አደጋ ተብሎ ቢዘጋ በዓለም ዙሪያ ያሉ ሚስጥር መርማሪዎች ግን እውነታው ተሸፍኗል ብሎ ያምናሉ። ያቺ አስፈሪ ሌሊት በፓናማ ደን ውስጥ ምን ተከሰተ? ያንን ካሜራ የጨበጠው እጅ የሌንሰኔ ነበረ ወይስ የገዳዩ? ይህ ምስጢር ለዘላለም ከደኑ ጋር ተቀብሮ ቀረ። እናንተስ ምን ታስባላችሁ? ልጃገረዶቹ መንገድ ተሳስተው ነው ወይስ የጥቃት ሰለባ ሆኖ? አስተያየታችሁን በኮሜንት ላይ ጻፉልኝ። ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም።